ሰላም ውድ የኢትዮ ዲስከቨሪ ቻናል ተከታታዮች፣ ዛሬም እንግዲህ በአንድ አዲስ ሀሳብ ተመልሻለሁ። ወደ አንድ ጥንታዊ የኢትዮጵያን ታሪክ በረጅም ዓመታትን ወደ ኋላ ተጉዘን እናያለን። ሐረር ኢትዮጵያ ታሪክን የለወጠች ጥንታዊት በግንብ የተከበበች ከተማ፣ በአፍሪካ ከ80 በላይ መስጊዶች በጥንታዊ የድንጋይ ግድግዳዎች ውስጥ የቆሙባት ከተማ አለች። ጅቦች በሌሊት በጎዳናዎች ላይ የሚንከራተቱባትና በሰዎች የሚመገቡባት ከተማ፣ በባህል በታሪክ እጅግ ሀያል የሆነች ከተማ፣ ዩኔስኮ የዓለም ሀብት ብሎ የሰየማት ውብ ከተማ ናት። ወደ ሐረር እንኳን ደህና መጡ። በምድር ላይ ካሉት እጅግ አስደናቂ እና ምስጢራዊ ከተሞች አንዷ፣ ከብዙ ብሔሮች በላይ የቆየች ከተማ ሐረር ጥንታዊ ብቻ አይደለችም፣ ጥንታዊም ናት። ከ1000 ዓመታት በፊት የተመሰረተችው ሐረር ለዘመናት የንግድ የሃይማኖትና የባህል ማዕከል ሆና ቆይታለች። ዘመናዊ ድንበሮች ከመፈጠራቸው ከረጅም ጊዜያት በፊት ሐረር የአፍሪካ ቀንድን እየቀረጸች ነበር። ከአረቢያ፣ ከህንድ፣ ከፋርስና ከአፍሪካ የመጡ ነጋዴዎች በዚች ከተማ ውስጥ አልፈው ወደ ስልጣኔዎች መፍለቂያነት ቀይረውታል። ሐረር ታሪክን ብቻ አላየች፣ ታሪክ እንዲፈጠርም ረድታለች። ሁሉንም ነገር የለወጠው ግንብ፣ የሐረር ታዋቂ ከሆኑት ባህሪያት አንዱ ጀጎል በመባል የሚታወቀው ጥንታዊ የድንጋይ ግድቡ ነው። ግንብ በ16ኛው ክፍለ ዘመን የተገነባው ይህ ግድግዳ ከ3 ኪሎ ሜትር በላይ ርዝመት ያለው 5 ጥንታዊ በሮች ያሉት አሁንም ከተማዋን ዛሬም ይጠብቃል። ነገር ግን ይህ ግድግዳ ለመከላከያ ብቻ አልነበረም። የሐረርን ባህል፣ ቋንቋና ማንነት ጠብቆታል፣ ወደ ህያው ሙዚየምነትም ቀይሮታል። ለዚህም ነው ዩኔስኮ ሐረር ጀጎል ብሎ የሚጠራውን የዓለም ቅርስ ቦታ ብላ የሰየመችው። በእነዚህ ግድግዳዎች ውስጥ ጊዜ እንደ በረዶ ሆኖ ይሰማል። አራተኛዋ የእስልምና ቅዱስ ከተማ። ይህን የሚያውቁት ጥቂት ሰዎች ብቻ ናቸው። ነገር ግን ሐረር በእስልምና ውስጥ አራተኛዋ ቅዱስ ከተማ ተደርጋ ትቆጠራለች። በአሮጌው ከተማ ውስጥ የሚከተሉት ነገሮች አሉ። ከ80 በላይ መስጊዶች፣ ከ100 በላይ መቅደሶች። አንዳንድ መስጊዶች በመቶዎች የሚቆጠሩ ዓመታትን የቆዩ ናቸው። ለዘመናት ምሁራን ወደ ሐረር የሚሄዱት ስነ መለኮት፣ ግጥምና ሕግን ለማጥናት ነው። ከተማዋ የቅዱሳን ከተማ በመባል ትታወቅ ነበር። ዛሬም ቢሆን የጸሎት ጥሪው በጠባብ መተላለፊያዎች ውስጥ እንደ ለትውልዶች ሁሉ ያስተጋባል። የቀለምና የህይወት ግርግር። በሐረር ውስጥ መራመድ ወደ ስዕል እንደመግባት ይሰማል። ጠባብ መተላለፊያዎች፣ ባለቀለም በሮች፣ በደማቅ ሰማያዊ፣ አረንጓዴና ቢጫ ቀለም የተቀቡ ቤቶች። እያንዳንዱ ጥግ ታሪክን ይናገራል። የሐረር ቤቶች ልዩ ናቸው። በእጅ የተሸመኑ ቅርጫቶች፣ ባህላዊ የሸክላ ስራዎች፣ ምሳሌያዊ የግድግዳ ዲዛይኖች። ይህ ማስዋብ ብቻ አይደለም፣ በስነ ህንፃ ውስጥ የተቀረጸ ማንነት ነው። የሐረር የሌሊት ተአምር። የሐረር ጅቦች። አሁን የማይታመን የሚመስለው ክፍል ይመጣል። በምሽት የዱር ጅቦች ወደ ከተማው ይገባሉ። ለማጥቃት አይደለም፣ ሰዎችን ለማደንም አይደለም፣ ነገር ግን በሰዎች ለመመገብ። ለብዙ መቶ ዓመታት የሐረር ህዝቦች ከጅቦች ጋር ተስማምተው ኖረዋል። የአካባቢው ነዋሪዎች ጅቦችን ከተማዋን ከክፉ መናፍስት እንደሚጠብቁ ያምናሉ። አንዳንዶች ስጋን ከአፍ እስከ አፍ ይመግቧቸዋል። ይህ ጥንታዊ ግንኙነት በምድር ላይ በየትኛውም ቦታ ከሚገኙት እጅግ ልዩ የሰው ልጅና የዱር እንስሳት ትስስር አንዱ ነው። ሐረር ምናልባትም ሰዎችና ጅቦች በሰላም አብረው የሚኖሩባት ብቸኛዋ ከተማ ልትሆን ትችላለች። የአፈ ታሪኮች የትውልድ ቦታ። ሐረር በታሪክ ውስጥ ኃይለኛ ሰዎችን አፍርታለች። በጣም ታዋቂ ከሆኑት አንዱ አርተር ሪምቦድ ሲሆን በ19ኛው ክፍለ ዘመን እንደ ነጋዴ በሐረር ይኖር ነበር። ቤቱ ዛሬም እንደ ሙዚየም ሆኖ ቆሟል። ሐረር በኢትዮጵያ ታሪክ ውስጥ የመቋቋም የስኮላርሺፕ እና የባህል አመራር ማዕከል ነበረች። ይህች ትንሽ ከተማ ዓለም አቀፍ አሻራን ትታለች። ቋንቋዎች፣ አልባሳትና የኑሮ ባህሎች። ሐረር የሐረሪ ህዝብ መኖሪያ ስትሆን የራሱ የሆነ ቋንቋ፣ ባህላዊ አልባሳት፣ ጉምሩክ። ሴቶች በሚያምር ሁኔታ የተሳሉ ቀሚሶችን ይለብሳሉ። ወንዶች ደግሞ ብዙውን ጊዜ ማንነትና ኩራትን የሚያመለክቱ ባህላዊ ኮፍያዎችን ያደርጋሉ። ከብዙ ታሪካዊ ከተሞች በተለየ ሐረር ባህል በሙዚየሞች ውስጥ አልተዘጋም፣ ሕያው ነው። ሐረር ዛሬም ለምን አስፈላጊ ሆነች? ሐረር ከቱሪስት መዳረሻ በላይ ናት። የሃይማኖት አብሮ መኖር፣ የባህል ጥበቃ፣ የአፍሪካ የከተማ ታሪክ
በፍጥነት ዘመናዊ በሆነው ዓለም ውስጥ ሐረር እድገት ያለፈውን መርሳት እንደማያስፈልግ ያረጋግጣል። ከተማዋ ከተጠበቀች ባህል ሊሰርፍ እንደሚችል ታስተምረናለች። ሌላ የማይመስል ከተማ ሐረር ጮክ ያለች አይደለችም። አንጸባራቂም አይደለችም፣ ግን ኃይለኛ ነች። የግድግዳ የቅዱሳን የግጥምና የጅቦች ከተማ፣ ታሪክ ከጎኔ የሚሄድባት ከተማ፣ አፍሪካ የተደበቀ እንቁ ካላት ሐረር ነው። እንግዲህ ውድ ተከታዮቼ የሐረርን ከተማ በትንሹም ቢሆን እንዳስሽላችኋለሁ። እናንተም ቀረ የምትሉት ሐረር ላይ ይሄንን ነገር ቢወራ ብላችሁ የምታስቡት ነገር ካለ ቀጥታ በኮሜንት ሴክሽን ለማሳወቅ ወደ ኋላ እንዳትሉ። እዚህ ድረስ ከተከታተላችሁኝ ቻናሉን ሰብስክራይብ በማድረግ ስለ ሌሎች የኢትዮጵያ ከተሞች፣ ጥንታዊ ባህሎች፣ የሰው ልጅ የአኗኗር ዘይቤ፣ የተለያዩ የረቀቁና ሚስጥራዊ የሆኑ ሚስጥራቶችን የምንፈታበት ነውና ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። አመሰግናለሁ።